Jungle. አንዲት እህታችን ከውጭ ሀገር ሆና እህቴ ተስላ ነበር። ያሰብኩትን ነገር ያሳካልኝ አቡነ ሐራ ድንግል ብላ ተስላ እውነትም አሳኩላት። አቡነ ሐራ ድንግል ስላሳኩላት ስንት ብር ያስገባችሁ? 28,000 ብር ደረሰ ቆጥራለች ማለት ነው። እግዚአብሔር እንደው እሷን የሰሙ በውጭ ሀገር ሆና እኛንም እዚህ ደጃቸው መጥተናል። ይስሙን እንላቸው አመስግኑ። ምንድነው እኔ ወደዚህ ስመጣ ራሴን ላጠፋ በጣም ከፍተኛ ጭንቀት ነበረብኝ። ብዙ ነገሮች ነበሩ። በተለያየ ጊዜ ስራ እሞክራለሁ፣ አይሳካልኝም። ያው በሙያዬ ሚዲያ ባለሙያ ነኝ እና አንድ ቀን ማታ ላይ በቃ በጣም ከፍተኛ ጭንቀት ውስጥ ገባሁኝና የሆነ አካል ያው ለቪዲዮስ ነው የሚሆነው መቶ በቃ በጣም እየከሰሰኝ አሁን አንተ ምንም ከዚህ በኋላ አትረባም፣ ብዙዎችን ማሳደግ በትክክል አልቻልክም፣ ብዙ ነገር አልተሳካልም፣ ስለዚህ ከዚህ በኋላ ራስህን ማጥፋት ነው ያለብህ የሚል ከፍተኛ የሆነ ስሜት እና ጭንቀት በጣም አደረገኝና ከዛ በፊት አንድ ከሁለት ቀን ከሶስት ቀን በፊት አንድ አባት የካ ሚካኤል አባት ናቸው ስለ አቡነ ሐራ ድንግል አጫውተውኝ ነበር። ነግረውኝ ብዙ ጊዜ ነጽለናለሁ ነበር። ከዛ ከትንሽ ቀን በኋላ በጣም በቃ ሌላም ጊዜ እንደዚህ በተለያየ ጊዜ ይመጣብኛል። ምንም ያደረኩት ተናግሬያለሁ። ወደ ሌላ እምነትም ገብቼ ነበር። በቃ በጣም ዞር ያለ ነገር ውስጥ ነበር የነበርኩት። በኋላ ነገር የመጨረሻ በቃ ራሴን ላጠፋ የነበረበት ዕለት ላይ በጠዋት ተነስቼ የሚካኤል ቀን ነው ራሱ የመጣሁት። የመጀመሪያው ቀን በተሰበኩ የሆነ ነገር ከላይ ላይ ተሰማ። ከዛ በሚቀጥለው ቀን ሻንጣ ያስኩኝና ብዙ ነገር አያስኩም። እዚህ ብዙ ቦታ አልነበረም። እዚያ ላይ ሰፈር ውስጥ አረፍኩኝ። ከዛ በሁለተኛው በሶስተኛው ቀን በቃ እንደሚታጠብ ነገር ነው ከላይ ላይ የራስን የማጥፋት መንፈስ ሀሳብ ሙልጭ ማለትና አሁን የዛሬ ወር ላይ ምሞት የነበርኩ ሰው ነው። በእውነት በጣም የሚገርመኝ ከዛ በኋላ ነው ስለ አቡነ ሐራ ድንግል በጣም ብዙ ነገር እየሰማሁ ሲሄድ በቃ እየተደነኩ በዛ ላይ ደግሞ ያረፍኩበት ቦታ ራሱ እኔ አሁን በርሊን ላይ ነው። ብዙ ሰዎች በቃ እየተፈወሱ እየዳኑ ሲሄዱ ሳይ በቃ በጣም ነው ደስ ያለኝ እና ከዛ ደግሞ ስለት ተሰየ ነበር። ሌላ ደግሞ ከህመሜም ከጭንቀቴም ባሻገር ያኛውን ጋር ሲልልኝ ስለት ተሳልኩኝ። ያ ስለት ምንድነው? ለረጅም ጊዜ የተዘጋ ቢዝነስ ነበርና ገንዘብ የሚሰራ የነበረ ነው። እሱ ከተዘጋ በኋላ ምንም ነገር በትክክል ነው ነበረ። በኋላ ላይ ተሳልኩኝ። በተሳልኩ በሁለተኛው ቀን በሶስተኛው ቀን ያ ነገር ተከናወነ። የተከፈተው ነገር የሚያመጣውን ገቢ የመጀመሪያውን ሙሉ 5 ሳንቲም ሳላስቀር ሙሉን ለማስገባት ከዛ በኋላ ደግሞ ከዛው ስራ ላይ እና ከሌሎችም ስራዎች ላይ በየወሩ አስራታቸውን ይዤ ለመምጣት ቃል እገባለሁ። አሁን ግን ለሆነልኝም ለተደረገልኝ ያው እኔ ብዙ ሰው ያውቀዋል የእኔን ጉዳይ። ብዙ የኢትዮጵያ ሕዝብ እኔ ጉዳይ ላይ ተረባርቧል። ብዙ ነገሮችን አድርገዋል። ብዙ ሰብሰብ ይልኛሉ በተለያየ አይነት መንገድ እና አሁን ምንድን ያደረግኩት ለህንፃ ማሰሪያና ለአስራት የሚሆን 100,000 ብር አስገብቻለሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እኔ አላውቀውም፣ እናንተ ግን ታውቁታላችሁ እንዴ? ታውቁታላችሁ? ማን ነው የሚባል? ቴዲ ለካ ታዋቂ ሰው ነው። የኔ ጌታ እንደው እኛ ኃጢአተኞቹ እናንተ የሆነ ነገር ከሚነካችሁ እኛም ልንነካ ይሻላል። ግን እንኳንም ሰው አደረጉ። ቴዲ አሉ ልክ ናቸው። አውቀዋል። እስቲ ለዚህ በቅቷል። አቡነ ሐራ ለሁላችሁም ይደርስላችሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ዘመኑን ይባርክለት። ጻድቁ ደርሰውለታል። አባታችን አቡነ ሐራ ድንግል ደርሰውለታል። እስከ መጨረሻው በሄደበት ሁሉ አብረው ይሄዱ። ተመልከቱ፣ የኔ መሰለ ታዋቂ የሆነ ሰው አጋንንት ምን ስልጣን አለውና ራስህን አጥፋ የሚል የታባቱ አቡነ ሐራ ድንግል አሰራዲ አጋንንት የተባሉት እሳቸውን
ሰጡህ አባት አድርጎ አስመለጡህ፣ አሻገሩህ፣ ታሪክህን ቀየሩልህ። የእሱን የቀየሩ የእናንተን የሚቀይሩላችሁ እሱን የሰሙ አባት ከወደቀበት ከደበቀው አውጥተው እጁን ይዘው ወደዚህ አምጥተው ሕይወቱን እንደባረኩ እናንተንም ይባርኳችሁ። አሁን አራሪ ልላችሁ አመስግኑ፣ አመስግኑ፣ ልላችሁ አመስግኑ። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የበለጠ አሁን አራሪ ግልን ያገለግላችኋል፣ ታገለግላችኋል። ማነው ክርስትና ሰው ሚስጥረ ሥላሴ እውነትም የተደበቀው ሚስጥር የሥላሴ ሚስጥር በሊቃውንቱ እንደሚመሰጠር እንደሚታተት እንደሚተረጎም ዛሬ የአንተ ሚስጥር ደግሞ አሁን አራሪ ግል ገልጸው እንደዚህ በአደባባይ አዎ ልጄ ይኸውላችሁ ብለው አሳይተዋቸዋል። እሳቸውንም ተወዳቸዋል። እስቲ ልላችሁ አመስግኑ። በሚዲያውን ከዚህ በኋላ በሚዲያውን የሚዲያ ባለሙያ ነኝ ብለዋል። ያገለግላቸዋል፣ ታገለግላቸዋል። ጻድቁ አቡነ ሐራ ድንግል ዓለም ይወቃቸው። እንዳንተ ችግር ደርሶባቸው የነበሩ ሰዎች እንዳንተ እንዲፈታላቸው ትፈልጋለህ አይደል? ዓይንና ጆሮ ሆኑ ሁላችሁ። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ደም የከፈለልን ያፈሰሰልን ሥጋ የቆረሰልን ለገንዘብ ለምናምን ብሎ አይደለም። ገንዘብ አትበሉ። ገንዘብ ያሉ ሰዎች እድሜያቸውን ማጥረዋል፣ ጀምረዋል፣ ሳይፈጽም ይቀራል። ይሰማል አይደል? አቡነ ሐራ ድንግል ቤተ መቅደሳቸውን አሰሩ። ቴዲ ወንድማችን ያው ከዚህ በለጠ ዘመኑን ይባርክለት፣ በረከት ይስጠው። 100 ሺህ ብር አስገብቷል። ልላችሁ አመስግኑ። በጣም ደስ ይላል፣ ደስ ይላል። እግዚአብሔር መድኃኔዓለም ኢየሱስ ክርስቶስ ያለ መድኃኔዓለም ሁላችሁንም ይፈውሳችሁ። እሺ ድንግል ማርያም ዝም እንደማትይ እኔ ያውቃለሁና እመቤቴ እጠራሻለሁ ነገም እንደገና። ድንግል ማርያም ስምሽን ስጠራው እታደሳለሁ እመቤቴ በደስታ ተውጬ እመሰጣለሁ። ድንግል ማርያም እመቤቴ ዋሴ ነሽ ሕይወት ደጋግሜ ስጠራሽ አይዞህ በይ ልጅሽ። ድንግል ማርያም ስለ ብዙ ነገር እየተጨነኩኝ እመቤቴ ተስፋ እንደሌለው ሰው ዓላማ ቢስ ሆንኩኝ። ድንግል ማርያም ወደ እኔ ቅረቢ ይዘሽ ብሩፋና እመቤቴ መልካሟ ርግቤ እናቴ